እንዴት ሆናለሽ እኔንም እንዴት ሆናለ ብሎ እሱ የጻፈው ነገር ነው የተከሰተ እንጂ ለዚህ የሚያበቃን ወይም ለዚህ ደረጃ የሚያደርስም ነገር አልነበረም። በቅናት መንፈስ የታወረች ሚስት የባለቤቷን ብልት በመቁረጥ ያደረሰችው አሰቃቂ ጥቃት በሀገራችን የሕክምና ባለሙያዎች ብቃትና በተጎጂው አስገራሚ የይቅርታ ልብ ተቋጭቷል። ድርጊቱ በትዳር ውስጥ የሚፈጠር ስር የሰደደ ጥርጣሬ ምን ያህል አደገኛ ደረጃ ላይ ሊደርስ እንደሚችል ትልቅ ማሳያ ነው። ለ20 ዓመታት በትዳር የቆዩና የ6 ልጆች ወላጅ የሆኑት አቶ አቤ በሰላም ተኝተው በነበሩበት ወቅት ነበረ በባለቤታቸው ድንገተኛ ጥቃት የተሰነዘረባቸው። ባለቤታቸው በውስጧ በቋጠረችው የቅናትና የጥርጣሬ ስሜት ተገፋፍታ የባለቤቷን ብልት በቢላዋ በመቁረጥ ለከፋ አደጋ ዳርጋቸዋለች። በተኛበት ነው አደጋው የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የቆረጠችበትን ብላዋን በእጇ ይዛለች። ተጎጂው በአስቸኳይ ወደ አሰላ ቲቺንግ ሪፈራል ሆስፒታል የተወሰዱ ሲሆን በዶክተር ፍቃዱ የሚመራው የሕክምና ቡድን በሀገራችን ብርቅ የተባለለትን የቀዶ ጥገና ሕክምና ለማከናወን ችሏል። የሕክምና ቡድኑ ለተከታታይ 3 ሰዓታት ባደረገው ከፍተኛ ጥረት ተቆርጦ የተለየውን የሰውነት ክፍል ወደ ቀድሞ ቦታ በመመለስ በተሳካ ሁኔታ ማገናኘት ችለዋል። ይህ ስኬት በኢትዮጵያ የሕክምና ዘርፍ ካሉ ተስፋ ሰጪ ክንውኖች አንዱ ሆኖ ተመዝግቧል። ከሕክምናው ስኬት በላይ የብዙዎችን ልብ የነካው የተጎጂው አቤ ምላሽ ነው። አቶ አቤ የደረሰባቸው ከባድ ስቃይና አካላዊ ጉዳት ወደ ጎን በመተው ለልጆቻቸው ሲሉ ባለቤታቸውን ይቅር ማለታቸውን አስታውቀዋል። ያላ ቁጣና እሱ የፈቀደው ነገርና እሱ በፊት ይሆናል ብሎ የጻፈው ነገር ነው። እሷንም ይህ የአላህ ፍቃድ ነው፣ እሷም ቢሆን የልጆቼ እናት ናት በማለት የገለጹት አቤ ክፋትን በደግነት የመመለስ ታላቅነት በተግባር አሳይተዋል። ይህ አጋጣሚ በትዳር ውስጥ ግልጽነትና መነጋገር ምን ያህል ወሳኝ እንደሆኑ ትልቅ ትምህርት የሰጠ ነው። የቅናት መንፈስ አእምሮን ሲያውር ከማንኛውም ሰብአዊነት የጎደለ ድርጊት ላይ ሊያደርስ እንደሚችል ባለሙያዎች ያስጠነቅቃሉ። ለአሰላ ሆስፒታል የሕክምና ቡድንና ለዶክተር ፍቃዱ ላሳዩት ከፍተኛ ሙያዊ ብቃት ክብር ይገባቸዋል። በጉጉት ሲጠበቅ የነበረው የኢትዮጵያ ኤምኤም ወይም ድብልቅ ማርሻል አርት አዲስ ምዕራፍ ተከፈተ። ዛሬ በተከናወነው ደማቅ ስነ ስርዓት ላይ ሴዶ ማርሻል አርት ከውድድር አዘጋጁ ጌታቸው መለሰ ጋራ ውድድሩን በይፋ ለመቀበልና በክፍያ ዙሪያ የሚያጠነጥን የፊርማ ስነ ስርዓት በስኬት አጠናቀዋል። ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። የውድድሩ አዘጋጅ ጌታቸው መለሰ ስምምነቱን ተከትሎ ባስተላለፉት አጭርና ግልጽ መልእክት the fight is on ወይም ፊልማው ጀምሯል በማለት የውድድሩን መቃረብ አብስረዋል። ሴዶ ማርሻል አርት በውድድሩ ላይ ለመሳተፍ ሙሉ ዝግጁነቱን አረጋግጧል። በጥቅምና በክፍያ ዙሪያ የጋራ መግባባት ላይ ተደርሷል። አዘጋጆቹና ተወዳዳሪዎቹ ወደ ቀጣዩ የዝግጅት ምዕራፍ ተሻግረዋል። ይህ ታላቅ ፊልማ የሚካሄድበት ቀን በቅርቡ ይፋ ይደረጋል።